ይዤ ነው የመጣው። ይሄንን ስትለብስ ጠላት አይቋቋምህ። አሁን የሚሰጣችሁን ልብስ ለብሳችሁ ስትወጡ ሟርተኛ አይቋቋማችሁ፣ ደጋሚዎች አይቋቋሟችሁ፣ በኃይል ትራመዳላችሁ። አሁን የሚሰጣችሁ ልብስ የእግዚአብሔር እርዳታ ይባላል። አጠገብ ያለውን ሰው ልበስ በለው። ድገምልኝ። የእግዚአብሔር እርዳታ፣ የእግዚአብሔርን ኃይል፣ የእግዚአብሔርን ድምፅ፣ የእግዚአብሔርን ቅባት፣ አዲስ መገለጥ፣ አዲስ ኃይል፣ አዲስ አኖይንቲንግ። ጠላት ተንኮለኛ ነው። ጠላት ሰረኛ ነው። ጠላት ጮሌ ነው። አንዳንድ ጊዜ እንደ እባብ ይመጣል ቅልስልስ ብሎ፣ ሌላ ጊዜ በኃይል ይመጣል እንደ አንበሳ። ይሄ ደግሞ በመጽሐፍ ቅዱስ ላይ ተጽፏል። አንዳንዶቹ ጋር በጸባይ ቀርቦ አርጎ ያስተኛቸዋል። ጠላት ካስተኛበት እንቅልፍ ሊቀሰቅሳችሁ ነው የመጣው። አንተ ሰው ትልቅ ነገር መስራት ትችላለህ። ነህምያ መጀመር ከቻለ፣ ነህምያ መጨረስ ከቻለ፣ ነህምያ ማጠናቀቅ ከቻለ አንቺም ትችያለሽ፣ አንተም ትችላለህ፣ እኛም እንችላለን። እረፍት ላይ ነኝ ይላል። ጫማው እኮ እየተንሻፈፈ ነው፣ የጽም ማሰሪያ የለውም፣ ግን እረፍት ላይ ነኝ ይላል። ቀበቶ ወደዚህ ዞሯል። እረፍት ላይ ነኝ። ምን አይነት እረፍት እንደሆነ ግራ ነው የገባው። ምንድነው ሲባል ደግሞ ለድካሙ ጥቅስ ይፈልጋል። ሁሉን ነገር ከሰራ በኋላ በሰባተኛው ቀን አረፈ ይላል። ለእንቅልፉ የሚሆን ጥቅስ ሰበብ ያዘጋጃል። እግዚአብሔር አረፈ የሚለው እኮ ስራውን ስለጨረሰ ነው። አንተ እኮ አልጨረስክም። እግዚአብሔር ጨረሰ። ተራራውን ተከለ፣ ፀሐይን ሰቀለ፣ ምድርን ዘረጋ፣ ወንዞች እንዲፈሱ አደረገ፣ በየዲዛይናቸው አስቀመጠ። ቼክ አረገ። እያንዳንዱ ፀሐይ በትክክል ያበራል። ቼክ አረገ። ፀሐይን ቼክ አረገ፣ ታበራለች። ጨረቃን ቼክ አረገ፣ ታበራለች። ወንዞቹን ቼክ አረገ፣ ይፈሳሉ። ተራሮቹን ቼክ አረገ፣ አይነቃነቁም። ምድርን ቼክ አረገ፣ ተዘርግታ ጸንታለች። ከዛ በኋላ የሚሰራውን ነገር ሲጨርስ አረፈ። ምን ይስራ? አንተ ግን ምንም እጅን ሳታንቀሳቀስ እያረፍኩኝ ነው ትላለህ። ሸምዝህ እዚህ ጋር ተሰብሯል። አታይም እኮ አታይም። ሰይጣን አይ ይላል።